ከሰሞኑ በሀገሪቱ ኢኮኖሚ ዙሪያ የወጡ መረጃዎች በተለይም በመንግስት ሰራተኞችና በሌሎች ደሞዝተኞች መካከል ሰፊ ውይይት እያስነሱ ይገኛሉ። ከነዚያ መካከልም የደሞዝ ጭማሪ፣ የደሞዝ ግብር ማሻሻያ እንዲሁም አዳዲስ የታክስ ፖሊሲዎች በስፋት አነጋጋሪ ጉዳዮች ሆኗል። በሌላ በኩል የሲቪል ሰርቪስ ዘርፍን የሚመለከቱ አዳዲስ የአበልና የጥቅማ ጥቅም መመሪያዎች መጽደቃቸውን ሰምተናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም በሀገሪቱ ኢኮኖሚና በደሞዝተኛው ማህበረሰብ ላይ ቀጥተኛ ተጽዕኖ ሊያሳደሩ ስለሚችሉ አስፈላጊ መረጃዎችን ይዘን ቀርበናል። በዚህ ዝግጅትም የመንግስት ሰራተኞችን የደሞዝ ጉዳይ፣ የደሞዝ ግብር ማሻሻያን፣ አዳዲስ የታክስ እቅዶችንና ከውጭ ብድር ጋር በተያያዘ የተገለጹ መረጃዎችን ከተለያዩ ምንጮች በመጥቀስ በተከታታይ እንቃኛለን። እንዲሁም የገንዘብ ሚኒስቴር የሰጠውን ማብራሪያ፣ የባለሙያዎችን አስተያየትና በቀጣይ ወራት ተግባራዊ ሊሆኑ ስለሚችሉ የፖሊሲ ለውጦች በዝርዝር እንመለከታለን። ስለዚህ ቪዲዮውን እስከ መጨረሻ በመከታተል ሙሉ መረጃውን ያድምጡ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እና ቪዲዮውን ላይክ ማድረግ አይርሱ። አሁንም ወደ ዋና ዝርዝር እንግባ። በቅርቡ የተገለጹ መረጃዎች እንደሚያሳዩት መንግስት የኢኮኖሚ ማሻሻያ ፕሮግራሙን በማስቀጠል ከተለያዩ ዓለም አቀፍ ፋይናንስ ተቋማት የሚገኝ ድጋፍና ብድር በምን መልኩ እንደሚውል ዙሪያ ውይይቶች ቀጥለዋል። ከዚህ ጋር ተያይዞ በርካታ ዜጎች የሚያነሱት ጥያቄ እነዚህ የኢኮኖሚ ማሻሻያዎች በቀጥታ በደሞዝተኞች ኑሮ ላይ ምን ለውጥ ያመጣሉ የሚለው ነው። በሌላ በኩል የሲቪል ሰርቪስ ዘርፍን የሚመለከቱ አዳዲስ የአበልና የጥቅማ ጥቅም መመሪያዎች መጽደቃቸው መንግስት በዘርፉ ላይ ተጨማሪ ማሻሻያዎችን ለማድረግ እየሰራ መሆኑን ያሳያል። ሆኖም ይህ በቀጥታም ሆነ በተዘዋዋሪ የደሞዝ ጭማሪን ይመለከታል ወይስ ሌሎች የጥቅማ ጥቅም ማሻሻያዎችን ብቻ ይመለከታል የሚለው ጉዳይ አሁንም ትኩረት የሚሻ ነው። በተመሳሳይ ጊዜ በተለያዩ የታክስ ማሻሻያዎች ላይ የተዘጋጁ እቅዶችም ውይይት እየተደረገባቸው ይገኛል። ከነዚህ መካከል በአንዳንድ አገልግሎቶችና ንብረቶች ላይ አዳዲስ የታክስ ለውጦች እንዲኖሩ ቢታቀድም በሌላ በኩል ደግሞ በደሞዝ ግብር ላይ ማሻሻያ ሊደረግ ይቻላል የሚሉ ሀሳቦች እየቀረቡ ነው። ታዲያ እስካሁን ድረስ በይፋ የተገለጹት ምንድናቸው? በምክር ቤት የተነሱት ጥያቄዎችስ ምን ነበሩ? የገንዘብ ሚኒስቴሩስ ምን ምላሽ ሰጥቷል? ቀጥሎ እነዚህን ጉዳዮች በዝርዝር እንመለከታለን። እንግዲህ በመጀመሪያ ከሰሞኑ በብዛት ሲነገርበት የነበረውን የኢትዮጵያ የውጭ ብድርና የኢኮኖሚ ማሻሻያ ፕሮግራም በቅርቡ ይፋ በተደረጉ ሪፖርቶች መሰረት መንግስት በ2019 በጀት ዓመት የኢኮኖሚ ማሻሻያ ፕሮግራሙን ለማስቀጠል ተጨማሪ የውጭ ፋይናንስ ለማግኘት እየሰራ መሆኑ ተገልጿል። ይህ ጉዳይ በህዝብ መካከል ብዙ ውይይት ያስነሳ ሲሆን በተለይም ይህ ፋይናንስ በመንግስት ሰራተኞች የደሞዝ ጭማሪ ላይ ቀጥተኛ ተጽዕኖ ይኖረው ይሆን የሚለው ጥያቄ በስፋት ሲነሳ ቆይቷል። እስካሁን በይፋ ከተገለጹ መረጃዎች መሰረት ግን የሚገኘው የውጭ ፋይናንስ በቀጥታ ለደሞዝ ጭማሪ እንደሚውል የተሰጠ ይፋዊ ማረጋገጫ አልቀረበም። ይሁን እንጂ የኢኮኖሚ ማሻሻያ ፕሮግራሙን ለማስፈጸም የበጀት አቅምን ለማሳደግ እና የመንግስት ፋይናንስን ለማጠናከር እንደሚያገለግል ተጠቁሟል። ከዚህ ጋር ተያይዞ በታክስ ስርዓቱ ላይም በርካታ ማሻሻያዎች ለማድረግ መታቀዱ ተነግሯል። ከተነሱት ሀሳቦች መካከልም በተሽከርካሪ ባለቤትነት፣ በሪል ስቴት፣ በትንባው ምርቶች ላይ የታክስ ማሻሻያዎች እንዲደረጉ የሚመለከቱ እቅዶች ይገኙበታል። የእነዚህ ለውጦች ዋና ዓላማ የመንግስትን የገቢ ምንጭ ማስፋትና የኢኮኖሚ ማሻሻያ ፕሮግራሙን መደገፍ መሆኑ ተገልጿል። በሌላ በኩል ግን የኑሮ ውድነት በቀጣይነት እየጨመረ በመሆኑ ተጨማሪ የታክስ ለውጦች በዜጎች የኑሮ ጫና ላይ ምን ያህል ተጽዕኖ ያሳድራሉ የሚለው ጉዳይ አሁንም የብዙዎች ትኩረት ሆኖ ቀጥሏል። በዚህ ሁኔታ ውስጥ በብዙ ደሞዝተኞች ዘንድ ትኩረት የሳበው ሌላው ጉዳይ የደሞዝ ግብር ማሻሻያ ነው። በተለይ ከፍተኛ የኑሮ ውድነት እና የዋጋ ግሽበት በተከታታይ እየቀጠለ በመሆኑ አሁን ያለው የደሞዝ ግብር ስርዓት ዳግም ሊገመገም ይገባል የሚሉ ሀሳቦች ከተለያዩ ባለሙያዎች እየተሰሙ ይገኛሉ። በዚህ ረገድ ፕራግማ ካፒታል የተሰኘው ተቋም መንግስት በደሞዝ ላይ የሚጣለውን የግብር ስርዓት በአስቸኳይ እንዲገመገም ጥሪ አቅርቧል።
የተቋሙ መስራችና ዋና ስራ አስፈጻሚ አቶ መሬድ ፍቅሬ ዮሐንስ እንደገለጹት በአሁኑ የኑሮ ሁኔታ የደሞዝተኞች የግብር ጫና ደግሞ ሊታይ የሚገባ ጉዳይ መሆኑን ጠቁሟል። በሌላ በኩል የመንግስት ሰራተኞች የደሞዝ ጭማሪ ጉዳይ በህዝብ ተወካዮች ምክር ቤትም በግልጽ ተነስቷል። የምክር ቤት አባላት በአዲሱ በጀት ዓመት ለመንግስት ሰራተኞች ተጨማሪ የደሞዝ ጭማሪ ይኖራል ወይ የሚለውን ጥያቄ ለመንግስት አቅርበው ነበር። ለዚህ ጥያቄ ምላሽ የሰጡት የገንዘብ ሚኒስቴሩ አቶ አህመድ ሽዴ መንግስት ከዚህ ቀደም በሁለት ዙር የደሞዝ ጭማሪ ማድረጉን አስታውሰው በአሁኑ ጊዜም ከክልሎች የቀረቡ የደሞዝ ጥናቶችና የበጀት አቅም በመገምገም ተጨማሪ የማጣራት ስራዎች እየተካሄዱ መሆናቸውን ገልጸዋል። ይህም ማለት ጉዳዩ በመንግስት ውስጥ እየታየ መሆኑን ያሳያል። ሆኖም እስካሁን ድረስ የደሞዝ ጭማሪው መቼ እንደሚጀመር ወይም ምን ያህል እንደሚሆን የተረጋገጠ ይፋዊ ውሳኔ አልተገለጸም። በተመሳሳይ ጊዜ የሲቪል ሰርቪስ የአበልና የጥቅማ ጥቅም መመሪያ መጽደቁ መንግስት የሰራተኞችን የኑሮ ሁኔታ ለማሻሻል የተለያዩ አማራጮችን እየመረመረ መሆኑን የሚጠቁም እርምጃ መሆኑን በርካታ ታዛቢዎች ያስረዳሉ። በአጠቃላይ ከተለቀቁት መረጃዎች መነሻ መሰረት በቀጣዮቹ ወራት በኢኮኖሚው ዘርፍ በርካታ ለውጦች እንደሚጠበቁ ግልጽ እየሆነ መጥቷል። አዳዲስ የታክስ ማሻሻያዎች፣ የመንግስት የገቢ ማሳደጊያ እቅዶች፣ የደሞዝ ግብር ሊሻሻል ይገባል የሚሉ ጥሪዎችና የመንግስት ሰራተኞች የደሞዝ ጭማሪ ዙሪያ የሚደረጉ ውይይቶች በቅርብ የሚከታተሉ ጉዳዮች ይሆናል። በተለይም የኑሮ ውድነት አሁንም የብዙ ቤተሰቦች ዋና ፈተና በመሆኑ በደሞዝ በታክስና በማህበራዊ ጥቅማ ጥቅሞች ዙሪያ የሚወሰኑ ውሳኔዎች በዜጎች የዕለት ተዕለት ኑሮ ላይ ቀጥተኛ ተጽዕኖ ሊኖራቸው ስለሚችል ብዙዎች ትኩረት ሰጥተው እየተከታተሉት ይገኛሉ። በሌላ በኩል ደግሞ የገንዘብ ሚኒስቴር እስካሁን በይፋ ያሳወቀው መረጃ የደሞዝ ጭማሪ ጉዳይ በጥናትና በበጀት አቅም ግምገማ ላይ መሆኑን እንጂ የተወሰነ ቀን ወይም መጠን እንዳልተገለጸ ያሳያል። በመሆኑም በዚህ ጉዳይ የሚወጣ ማንኛውም አዲስ ይፋዊ መግለጫ ወይም ውሳኔ በቀጣይ የሚወሰነውን አቅጣጫ የሚያሳይ ይሆናል። እኛም በዚህ ጉዳይ የሚወጡ ይፋዊ መረጃዎችን በቅርበት እየተከታተልን የተረጋገጡና ከታመኑ ምንጮች የተገኙ መረጃዎችን ብቻ በፍጥነት ወደ እናንተ እናደርሳለን። የተነሱት የታክስ ማሻሻያዎች፣ የደሞዝ ጭማሪና የደሞዝ ግብር ቅናሽ በኢትዮጵያ ኢኮኖሚና በዜጎች ኑሮ ላይ ምን አይነት ተጽዕኖ ይኖራቸዋል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ክፍል በአክብሮት አጋሩን። ይህንን የመሰሉ ወቅታዊ የተረጋገጡና ወሳኝ መረጃዎችን ቀድማችሁ ለማግኘት ቻናላችንን ሰብስክራይብ ማድረግ አትርሱ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር በማድረግ ለሌሎችም እንዲዳረስ ያግዙ። በልዩ ጥንቅርና በወሳኝ መረጃ እስክንገናኝ ድረስ ሰላም ቆዩልን።